እናንተ እኔ ገረመኝ ማለት ነው። እቺ የምታወራ ልጅ የአማራ እናት እንደዚህ ነው የአማራ እናት ምን አይነት ባለጌ ስደደግ ናት? በመድኃኔዓለም ሲጀመር እናት ምንም ትሁን እናት ትሳደባለች እንዴ? እናት መሳደብ አለባት እንዴ? ምን አይነት ባለጌ ናት? በመድኃኔዓለም ባለጌ ወልዱ ባለጌ ያሳደጋት ልጅ ናት እኮ እናትዬ አይባልም። እግዚአብሔር ይቅር በልሽ፣ እንደውም ፈጣሪሽ ይቅር በልሽ፣ እንደውም ፈጣሪሽ ለምኝ። ምን ሆነሽ ነው እንደዚህ የምትዩ? አማራ እናት እንደዚህ ትሆን ምናምን የምትዩ? አንቺ ከማን ተወልደሽ ነው? እናት እኮ ናት። ምንም ትሆን እኮ እናት እኮ ናት። እምዬ እኮ ናት። አንቺ ምን አይነት ባለጌ ነሽ? በመድኃኔዓለም ኧረ በኢየሱስ ክርስቶስ አንቺ እውነት በጣም ማትረቢ ልጅ ነሽ። ለእናትሽ ራሱ ማትመለሽ ልጅ ነሽ። ስትጀመር እዚህ ሚዲያ ላይ ወጥተሽ የምትናገር ስለ እናት የምትሳደቢ ሴትዮ ቤት ባልሽን ትደበድቢያለሽ። እናትሽን ደግሞ ስትወለጅ ራሱ እናትሽን አስቸግረሽ እናትሽን አሳብደሽ ደጅ ላይ ወጥተሽ ሜዳ ላይ ያደግሽ ልጅ ነሽ። አንቺ እንደ ሀያ ሜዳ ላይ ያደግሽው እንደ ውሻና እንደ ሀያ ነው ሜዳ ላይ ያደግሽው። ለዛ ነው እናትሽ የምትሳደቢ ሀያና ውሻ ራሱ እናታቸውን ያገብራሉ። ገባሽ? ምን አይነት ልጅ ነሽ? ምን አይነት ፍጡር ነው ያለሽ? መድኃኔዓለም ሆይ ድረስልኝ። በስመ አብ ወልድ በጣም ነው የምታሳፍረው የኔ እህት። ግን አይባልም። እንደውም ይቅርታ ጠይቃቸው። በይቅርታም ራሱ እንትን የምትይ ልጅ አይደለሽም አንቺ። አንዴ ሰው አይን ውስጥ ገብተሻል። የአማራ እናት ምን አረገሽ? እናት አይባልም። የማንኛውም እናት የአማራ፣ የደቡብ፣ የትግራይ፣ የወላይታ፣ የሶዶ እናት የማንም እናት ናት። ብላ ነው ያለደች 9 ወር በሆዷ ተሸክማ 3 አመት ሙሉ በጀርባዋ አዝላሽ ሽንትሽን አርሽን እያረሽበት ያደግሽው። እንደ አሁኑ ቴክኖሎጂ የተሰፋፋ መሰለሽ እንደ ድሮ ጊዜ? አንቺ ጥንባታም ግማታም ያ ግማማሽ አባቴ አምላክ። አንቺ ቆሻሻ ነሽ፣ በጣም ቆሻሻ ነሽ። የቆሸሽ አፍሽ እየቆሸሽ ግማታም እበት ነሽ አንቺ። እንደውም ሸተትሽኝ ራሱ ማለት ነው። ምን አይነት በሽተኛ ነሽ አንቺ? የተመታሽ ነሽ ሲጀመር። ቆሻሻ ደደብ